በእንግሊዝ ፕሪሚየር ሊግ ዝቅተኛ ክፍያ ያገኛል ብላችሁ የምታስቡት ተጫዋች ማን ነው? እስቲ የእንግሊዝ ፕሪሚየር ሊግ በጣም ዝቅተኛ ክፍያ የሚያገኘው ተጫዋች እኔ በጣም አስደንግጦኛል። 5 ተጫዋቾችን እናውጣ ቋሚ አሰላለፍ ውስጥ የሚካተቱ ጥሩ አቅም ያላቸው ግን ደግሞ ዝቅተኛ ክፍያ ነው የሚያገኙ ማለት ነው። በእርግጠኝነት ማጠብቁት ተጫዋች እንደሚሆን እምነቴ ነው። የመጀመሪያው ተጫዋች ጄምስ ታርኮስኪ ነው። እኔ የትኛውም ቲም ቢገባ የምሬ ነው የምነግራችሁ በጣም ትራዲሽናል እንግሊሽ ዲፌንደር ነውና በጣም አንደርሬትድ ከሚባሉ ቦለሮች ተከላካዮች መካከል አንዱ ይመስለኛል። በእንግሊዝ ፕሪሚየር ሊግ የተጫዋች የሚከፈለው ሳምንታዊ ክፍያ 120,000 ፓውንድ ነው። 120,000 ፓውንድ ይበቃዋል ልትሉ ትችላላችሁ እናንተ፣ ግን እኔ ተቃዋሚያችሁ ነኝ። ምክንያቱም በጣም ጥሩ አቅም ነው ያለው። ሚኒመም 150 ቤር ሚኒመም 150 ማግኘት አለበት ብዬ የማስበው አይነት ተጫዋች ስለሆነ ነው። ሁለተኛው ሉዊስ ሆል ነው። ይህም ተጫዋች ጥሩ አቅም እንዳለው በተደጋጋሚ ያሳየ ተጫዋች ነው። አይኖ ገና እድሜው ገና ነው። ቢሆንም ግን በዚህ ደረጃ 45,000 ፓውንድ ብቻ ነው በሳምንት የሚያገኘው ቢባል ማን ያምናል? ማንም አያምንም። ኒውካስል ዩናይትድ ቤት ይሄ ልጅ ሙድ እያዙበት ነው በሉት በቃ። ወዶ አይደለም እኮ ክለቡ መልቀቅ እየፈለገ ያለው ስሙ ከማንቸስተር ዩናይትድ ጋር እየተያዘ ይገኛል። ዩናይትድም እዚህ ተጫዋች ላይ ፍላጎት አላቸው። አሌሃንድሮ ባልዴንም በአማራጭነት እያዩ ይገኛሉ። 45,000 ነው ለሉዊስ ሆል የሚያገኘውና 45,000 አስቡ ታክስ ይደረጋል ይሄ ደግሞ እና ኦልሞስት የአካዳሚ ተጫዋቾች የሚያገኙትን ገንዘብ ነው የሚያገኘው። ግን ፐርፎርማንሱ ላሚን ያማልን እንዴት ቁልፍ እንዳረጋት ታስታውሳላችሁ ሴንት ጄምስ ፓርክ ላይና 45,000 ነው የሚያገኘው። ኤኒዌይስ ሌላው ጋብሪኤል ማጋሌሽ ነው። እኔ ብዙዎቻችሁ ለዚህ ተጫዋች ጠላት ታደርጉኛላችሁ። እኔ ጋብሪኤል ማጋሌሽ አይችልም አንድ ቀን ካፌ ወጥቶ ያውቅ ግን በነጽጽር ስታቀርብ የሚበልጠው አለ የማይበልጠው አለ። በቃ አለቀ። 4 ነጥብ ነው በቃ። ግን ኤኒዌይስ 150,000 ነው የሚያገኘው። 150,000 አይመጥንም ለጋብሪኤል ማጋሌሽ። እውነቴን ነው የምላችሁ። እንዴ ኢብራሂማ ኮናቴ ወደ ማድሪድ አቅንቶ እኮ ስንት እንደሚያገኝ ሰምታችኋል አይደል? ወደ 400,000 ዩሮ ነው የሚያገኘው በሳምንት። ከ20 ሚሊዮን በላይ ለማግኘት ተስማምቶ ነው ወደ ስፍራው የሚያቀነው። ጋብሪኤል በምንድን ነው የሚያስወካ? ኮናቴ በምንም አያንስ። 150,000 አይመጥንም። አርሰናል ከፋይ ክለብ ነው። ማርቲኔሊ እንኳን ከሱ የተሻለ ነው የሚያገኘው። አይኔ የተለያየ ቦታ ላይ ናቸው፣ ግን ምንም ዝም ብሎ ሙድ የሚይዝ ተጫዋች ከሱ በላይ እያገኘ ፌር አይደለም። 150,000 ና ዶኩ አገምቱትም እኮ አሁን ዶኩ ስንት እንደሚያገኝ ማለት ነው። ሲቲ ቤት ግን አሁን ሲቲ ከፋይ ክለብ ነው፣ ነዳጅ ገንዘብ አለ ምናምንና ኦማር ማርሞሽን 295,000 ፓውንድ በሳምንት እየከፈላችሁ ጀርሚ ዶኩን ግን ለዛው ቤንች ሆናለች ማለት ነው። ያንን የምትከፍሉት 50,000 ብቻ ነው የምትከፍሉት በሳምንት። ጀርሚ ዶኩ 50,000 ፓውንድ ብቻ ነው የሚያገኘው ቢባል ማን ነው የሚያየው? እግር ኳስን ለመዝናኛነትና እንደው ከፈጣሪ ያገኘዋለሁ ቢል እኮ የልጅ እኮ አይፈረድበትም እኮ ምንም አይፈረድ 50,000 እንዴ በታይትል ሬስ ውስጥ እንዲቆዩ እኮ ምክንያት የነበረው ጀርሚ ዶክ ነው። ለዛም ኤክሴፕሽናል ሲዝን ነው ዘንድሮ ያሳልፈው። እውነቱን ነጋገር ከተባለ 50,000 ነው የሚያገኘው። በጣም ንቀት ነው። ካላደሳችሁለት ይሄ ልጅ መውጣት ነው ያለበት ብዬ ነው ማስበው 100%። ጨርሻም ሪዮን ጎሞሃ ይሄ ልጅ የኒውካስሉ ጎል ያው ብዙዎቻችሁ በዚህ ዓመት ሲዝን ሃይላይቱ ነው ብዬ መናገር ይችላል። ስሙ ከባየር ሙኒክ ጋር እየተያዘ ይገኛል። ለምን ይሄንን ፍንጭ ሊሰጥ የሚችል ጉዳይ ነው። በሳምንት 1,000 ፓውንድ ነው የሚያገኘው። ኢመርጀ ምንጮች ናቸው እየጠቆሙ የሚገኙት 1,000 ፓውንድ ብቻ ነው የሚያገኘው ሪዮን ጎሞሃ በሳምንት። አራ ሊቨርፑል ግን በጣም በእውነት ይደብራል። እንደዚህ አይደረግም። ኤኒዌይስ በውሰት ከማነው ከቼልሲ እንደምታውቁት ወደ ሊቨርፑል እንዳቀና ይታወቃል። ቼልሲ ለምሳሌ ተጫዋች ለወደፊት ተሸጠ ቢባል እንኳን 20% ፊቸር ምንድነው ሴሎን ክሎዝ አላቸው። ሴሎን ክሎዝ ማለት ከሽያጭ ላይ የሚያገኙት ትርፍ አለ ማለት ነው። ይህ በእንዲህ እንዳለ ግን 1,000 ፓውንድ ብቻ ለሪዮን ጎሞሃ ይመጥራል። 1,000 ፓውንድ ብቻ በሳምንት። አረ ሊቨርፑል ግን ግፋችሁ ግፋ አይደለም።